በዚህ ቪዲዮ የምንመለከተው ሰው ምንድነው ብለን ባረሰነው ርዕሰ ጉዳይ ከመዝገበ ቃላዊ ትርጓሜው ባለፈ ሰው ምን እንደሆነ ሊያስረዱ የሚችሉ ሁለት ጉዳዮችን እናነሳለን። ይህ ነጽሮት ሚዲያ ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ እየጋበዝን ወደ ሶስተኛው ጉዳይ እናልፋለን። ሶስተኛ ሰው ምንድነው ስንል የሰማያዊ ሀገር ወራሽ የሆነ ድንቅ ፍጥረት ነው። የሰው ልጅ ከምድራዊ ማንነቱ ባሻገር እውነተኛ መኖሪያው ተስፋውና ዜግነቱ ሰማያዊ ነው። ሐዋርያው ቅዱስ ጳውሎስ ለፊልጵስዩስ ሰዎች ምዕራፍ 3 ቁጥር 20 ላይ ሲጽፍ እንዲህ ብሏል። እኛ አገራችን በሰማይ ነውና ከዚያም ደግሞ የሚመጣውን መድኃኒት እርሱንም ጌታን ኢየሱስ ክርስቶስን እንጠባበቃለን ብሎ የተናገረው እጅግ አስደናቂ መጽሐፍ ቅዱሳዊ ቃል አለ ማለት ነው። ስለዚህ እንግዲህ ይሄኛው ብዙ ምስጢርና ትርጓሜ ያለው ጉዳይ ነው። እኛስ አገራችን በሰማይ ነው ተብሎ በብዙ የመጽሐፍ ቅዱስ ክፍል ላይ ተቀምጧል። አንደኛ በፊልጵስዩስ ምዕራፍ 3 ቁጥር 20 ላይ፣ ሁለተኛ በኤፌሶን ምዕራፍ 2 ቁጥር 6፣ ሶስተኛ በቆላሲዩስ ምዕራፍ 3 ቁጥር 1 እና በዕብራውያን ምዕራፍ 12 ቁጥር 22 ላይ እንዲሁም በመልእክተ ቲቶ ምዕራፍ 2 ቁጥር 13 ላይ ተዘርዝሮ የምናገኘው ወይም ተጽፎ የምናገኘው ቃል ነው። ስለዚህ እንግዲህ እኛስ ሀገራችን በሰማይ ነው ማለት ምን ማለት ነው ስንል አንደኛ የምድር መጨረሻ አለውና የኛ አኗኗር ወይም የመጨረሻ መኖሪያችን ግን በሰማይ ግብር ነው ሲል ነው አንደኛ። ሁለተኛ እኛ የምንሻው ወይም የምንፈልገው የእግዚአብሔርን መንግስት የሚያወርሰንን ሰማያዊ ግብርና ወይም ስራ ነው ሲል ነው። ያ ማለት ከዝሙት፣ ከኃጢአት፣ ከጸብ፣ ከክርክር፣ ከክፉ ፈቃድና ከቅሚያ ወዘተ ከመሳሰሉት ክፉ ተግባራት ራሳችንን ማራቅ። ከነዚህ ስናረቅ በምን እናደርጋለን? ከነዚህ ተግባራት ራሳችንን ስንጠብቅ ስለዚህ ሰማያዊውን ሀገር የመውረስ እድል ፈንታ አለን። አንድም ደግሞ የእግዚአብሔር መንግስት የምትወረሰው በእግዚአብሔር ቸርነት ነውና ስለዚህ ሰማያዊ ግብር ያ ማለት ንጽህና፣ ቅድስናን፣ ፍቅርን፣ ትህትናን፣ ቸርነትን፣ በጎነትን የመሳሰሉ መንፈሳዊ ፍሬዎችን በረከቶችን እየሰራን እነዚህን ይዘን ጌታችን መድኃኒታችን ኢየሱስ ክርስቶስን እንጠባበቃለን ማለት ነው ሲል ነው። እኛ ሀገራችን በሰማይ ነው ሲል አንድም ደግሞ በአበሪና የሚኖር ክርስቶስ መድኃኒታችን ኢየሱስ ክርስቶስ ካለበት ዘንድ ሰማያዊ ነገር ፈልጉ ሲል ነው። እኛ ሀገራችን በሰማይ ነው የተባለው። ስለዚህ ከዚያ ከክርስቶስ ዘንድ ለምኑ እሹ ሲል ነው። አንድም እንደገና ደግሞ እኛ ሀገራችን በሰማይ ነው ሲባል ክርስቶስ በመጣ ጊዜ ክርስቶስ እንግዲህ ይህንን ዓለም ሰማይና ምድር እንደ ብራና ጠቅሎ አሳልፎ በዳግም ምጽአት ማለት ነው አሳልፎ የሰው ልጅ እንደየስራው ዋጋውን ይሰጠው ዘንድ ይመጣበት ዘመን አለ። ያኔ እንግዲህ ክርስቶስ በሚመጣ ጊዜ ትንሳኤያችን የሰው ሁሉ ትንሳኤ ይታወቃል። ያን ጊዜ ከእርሱ ጋር እንደገና ደግሞ እንደርሱ በፍጹም ክብር ሁሉም ይገለጣል ማለት ነው እንደየስራው። ስለዚህ ታዲያ እንዲህ ከሆነ የትንሳኤ ዘመን ካለ የትንሳኤ ዘመን ካለ በዚያን ዘመን ደግሞ ሁሉ በፍጹም የሚገለጥ ከሆነ ታዲያ ምንድነው ማለት ነው? እንዲሁም ከሆነ ምድራዊ ሰውነታችሁን ከዝሙት ለዩ። አንድም እኛ ሀገራችን በሰማይ ነው ሲል ደስ ብሏቸው የሚኖሩ መላእክት ወዳሉበት ሰማያዊ ሀገር ደስ ብሏቸው ከሚኖሩ መላእክት ጋራ አንድ ወደ መሆን የሚያደርሳችሁን በጎ ስራ እየሰራችሁ ምን በሉ መድኃኒታችሁ ኢየሱስ ክርስቶስን ዳግም እስኪመጣ ጠብቁ ሲል ሁለተኛው የመጽሐፍ ቅዱስ ጥቅስ የመሬታዊውን መልክ እንደለበስን እንዲሁ የሰማያዊውን መልክ ምን እናደርጋለን ይላል ደግሞ እንለብሳለን ብሎ ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ሰዎች በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 49 ላይ አስቀምጦልናል ማለት ነው። እንግዲህ እዚህ ላይ የምንመለከተው ጉዳይ አለ። ቀዳማዊ አዳም ማለት ወይም የሰው ልጅ ሲፈጠር የተፈጠረው የመጀመሪያው ፍጥረት ማን ነው ስንል አባታችን አዳም ነው። ስለዚህ ይህ አዳም ምን ይባላል? ቀዳማዊ ወይም የመጀመሪያው አዳም ተብሎ ይጠራል። እንግዲህ አዳም ከየት ተገኘ ስንል አዳም የተገኘው ከመሬት ነው የተገኘው። ስለዚህ ከመሬት በመገኘቱ ምክንያት ምድራዊ ነው እንለዋለን። ነገር ግን የሰው ልጅ በገነት በሚኖሩበት ጊዜ አዳም አባታችንና እናታችን ሔዋን በገነት ሲኖሩ በደሉ። ከበደሉ በኋላ ግን ወደ ምድር ወረዱ ወይም ተፈረደባቸውና ከገነት ተባረሩ። መድኃኒታችን ኢየሱስ ክርስቶስ ወደ ቀደመ ክብሩ መለሰው። ስለዚህ መድኃኒታችን ኢየሱስ ክርስቶስ ምን እንለዋለን? ዳግማዊ አዳም ይባላል። ስለዚህ ክርስቶስ ምንድነው? ሰማያዊ ነው።
ስለዚህ ክርስቶስ ከሰማይ የወጣ ነው። ስለዚህ ሰማያዊ ነው የሚያሰኙ ይህ ነው። በቀዳማዊ አዳም መሬታውያን ተብለን እንጠራለን። ነገር ግን በክርስቶስ ሰማያውያን ተብለን እንጠራለን። የመሬት መልክ መልበስ ማለት መሬታዊ አዳምን መምሰልን የሚገልጥ ትልቅ ጉዳይ ነው። አዳምን መምሰል ማለት መሞት ማለት ነው። ስለዚህ ይህም በለበስነው ስጋ ሞት የሚስማማን ነን። ስለዚህ እንሞታለን ማለት ነው። ሁለተኛው ግን ሰማያዊውን መልክ ያ ማለት እንግዲህ ሁለተኛው እንዲሁ የሰማያዊውን መልክ ደግሞ እንለብሳለን ማለት ክርስቶስን መምሰልን ገንዘብ እናደርጋለን የሚል ትልቅ ጉዳይ ነው። ይሄ ማለትን ማለት ነው ክርስቶስን መምሰል ማለት እንግዲህ ሕይወትን ማግኘት ወይም እንደገና ደግሞ የጸና ወይም በቅድስና ሕይወት ጸንቶ መኖርን ማለት ነው። በቅድስና ጸንቶ መኖርን ገንዘብ እናደርጋለን ማለት ነው። ሌላው እንግዲህ ደግሞ ሶስተኛው የመጽሐፍ ቅዱስ ጥቅስ በምድር ያለው ማደሪያ ቤታችን ቢፈርስም በሰማይ በእግዚአብሔር ዘንድ የሰው እጅ ያልሰራው ዘላለማዊ ቤት እንዳለን እናውቃለን ይላል። ይህን እንግዲህ ሐዋርያው ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 1 ላይ ያስቀመጠልን ኃይለ ቃል ነው። በመሬት ያለው ቤት የተባለ ስጋ ነው። ስለዚህ የነፍሳችን ማደሪያ የሚሆን ስጋችን ቢፈርስ ቢበሰብስ ከሞት በኋላ ግን በእግዚአብሔር ዘንድ በልዕልና የሰው እጅ ያልፈጠረው ወይም ያልሰራው ሌላ ስጋ እንዳለን ወይም ሐዲስ ስጋ እንዳለን እናውቃለን ማለት ነው። ነገር ግን በዳግም ምጽአት የሰው ልጅ ሁሉ ሐዲስ ስጋ ይዞ ይነሳል። ስለዚህ ያን ሐዲስ ስጋ ነው ምን የተባለ ሰማያዊ ቤት የተባለ። በሁለተኛ ደረጃ እንግዲህ ማደሪያ ቤት የተባለ ምድራዊ ቤት ሰማያዊ ቤት ማደሪያ የተባለ ይህ ዓለምና ያኛው ዓለም ነው። ምድራዊ ቤታችን የተባለ የነፍሳችን ማደሪያ የስጋችን መኖሪያ የሆነ ይህ ዓለም ማለት ነው። ይህ ዓለም ቢያልፍ ስለዚህ ይህ የስጋ መኖሪያ የሆነው ምድር ቢያልፍ በእግዚአብሔር ዘንድ የሰው እጅ ያልፈጠረው ሌላ ዓለም እንዳለን እናውቃለን ብሎ ሲናገር ነው ሐዋርያው ቅዱስ ጳውሎስ ማለት ነው። በአራተኛ ደረጃ ሰው ምንድን ነው ስንል በሃይማኖት የሚኖር ሃይማኖት የተሰጠው ፍጡር ነው። ከ22ቱ ስነ ፍጥረታት መካከል ሃይማኖት የተሰጣቸው ፍጥረታት ሰው፣ ቅዱሳን መላእክትና አጋንንት ናቸው። ነገር ግን እዚህ ላይ ሃይማኖት እጅግ በጣም ሰፊ ጉዳይ ነው። በጣም ብዙ ዝርዝር ጉዳዮችን የሚፈልግ ነገር ቢሆንም እንደው እንደ መግቢያ ያክል በትንሹ ለማየት ሃይማኖት ከእግዚአብሔር ዘንድ ለሰው ልጆች የተሰጠ ስጦታ ነው። ሐዋርያው ቅዱስ ጳውሎስ በጻፈው በኤፌሶን መልእክቱ ምዕራፍ 2 ቁጥር 8 ላይ ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለምና ብሎ ሐዋርያው ቅዱስ ጳውሎስ እንግዲህ የጻፈው መልእክት አለ ማለት። ሁለተኛ ሃይማኖት ለሰው ልጆች የተሰጠ መሆኑን የሚያስረዳል የመጽሐፍ ቅዱስ ክፍል በይሁዳ መልእክት ምዕራፍ 1 ቁጥር 3 ላይ ወዳጆች ሆይ ስለምንካፈለው ስለመዳናችን ልጽፍላችሁ እጅግ ተግቼ ሳለሁ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ ሆነብኝ ብሎ ጽፎልናል። ይህ ማለት እንግዲህ ለቅዱሳን ሃይማኖት አንድ ጊዜ የተሰጠ ሃይማኖት ነው። በቃ የተሰጠ ነው። በየዘመናቱ የሚሰጥ በየዘመናቱ የሚለወጥ ሳይሆን አንድ ጊዜ ለሰው ልጆች የተሰጠች ያችሁም ደግሞ እቺ ሃይማኖት ምን የምትፈልግ ተጋድሎ የምትፈልግ በተጋድሎ የምትጠበቅ ድንቅ የሆነች ሃይማኖት መሆኗን አስቀምጡልናል ማለት ነው። ስለዚህ ይህ የሚያስረዳ ምንድን ነው? የሰው ልጅ በአጠቃላይ ሃይማኖት የተሰጠው ፍጥረት መሆኑን። ይህ ብቻ አይደለም። በሶስተኛ ደረጃ ደግሞ የሰው ልጅ በውስጡ እግዚአብሔርን የፈልግ ዝንባሌ ያለበት ፍጡር መሆኑን የሚገልጽልን የመጽሐፍ ቅዱስ ክፍል አለ። እንግዲህ ይህም የሐዋርያት ሥራ ምዕራፍ 17 ቁጥር 25 እስከ 27 ድረስ የተጻፈ ኃይለ ቃል ነው። እርሱ ይላል እግዚአብሔር ሕይወትንና እስትንፋስን ሁሉንም ለሁሉ ይሰጣልና አንዳችም እንደሚጎድለው በሰው ልጅ አይገለገልም። ምናልባትም እየመረመሩ ያገኙት እንደሆነ እግዚአብሔርን ይፈልጉ ዘንድ በምድር ሁሉ ላይ እንዲኖሩ የሰውን ወገኖች ሁሉ ከአንድ ፈጠረ፣ ከእያንዳንዳችን የራቀ አይደለም ብሎ ሐዋርያው ቅዱስ ጳውሎስ እንግዲህ ይሄን ነገር አስቀምጦልናል ማለት ነው። ይሄ አለ። ስለዚህ የሰው ልጅ እንግዲህ እግዚአብሔርን የመፈለግ እግዚአብሔርን የመመርመር መርምሮ የማግኘት ዝንባሌ ህሊናዊ መሆኑን
እዚህ ጋር ልብ ብለን ልንረዳ ያስፈልጋል ማለት ነው። ያን ብቻ አይደለም እንግዲህ አንዳንዴ ይህ እግዚአብሔር ለሰው ልጆች የሰጠው ስጦታ አለ። ይህ ምንድነው? ሃይማኖት ነው። ይህ ሃይማኖት እንግዲህ በህሊና ምስክርነት የሚታወቅ ነው ማለት ነው። በሮሜ መልእክቱ ምዕራፍ 2 ቁጥር 15-16 ላይ እነርሱም ህሊናቸው ሲመሰክርባቸው ሐሳባቸውም እርስ በርሳቸው ሲካሰስ ወይም ሲመካኝ በልባቸው የተጻፈውን የሕግ ሥራ ያሳያሉ ይላል። ስለዚህ የሰው ልጅ በልቦናው የተጻፈበት ሕግ አለ ማለት ነው። ስለዚህ በዚህ ሕግ ይመራል። ያ ሕግ ምንድነው? ስለዚህ ወደ እግዚአብሔር የሚያደርሰው ሃይማኖቱን የሚጠብቅበትኝ ስለዚህ በሃይማኖት እንዲኖር የሚያደርገው ወደ እግዚአብሔር የሚያደርሰው ሕግ ወይም ትእዛዝ ነው። ስለዚህ ልብ ታዲያ ልብ ለማን ነው የተሰጠ? ለሕዝብ፣ ለአሕዛብ፣ ለአማኒ፣ ለኢአማኒ ተብሎ ልብ የተከፈለበትኝ ወይም ያልተሰጠበትኝ ሁኔታ የለም። ስለዚህ ለአማኝም ሆነ ለኢአማኒም ሆነ ለአሕዛብም ሆነ ለሕዝብም ሆነ ለማንኛውም የሰው ልጅ ሁሉ ልብ ተሰጥቶታል ማለት ነው። ስለዚህ ሁሉም ልብ ላይ ደግሞ በልብ ሰሌዳ ላይ የተጻፈ ሕግና ትእዛዝ ያለበት ነው። ስለዚህ ያን ሕግና ትእዛዝ ምን ያደርጋል ማለት ነው? ስለዚህ በመጨረሻ ዘመን በዳግም ምጽአት ማለት ነው የልባችሁ ላይ የተጻፈውን የሕግ ሥራ ያደርጋሉ፣ ያሳያሉ። በልባችሁ የተጻፈውን የሕግ ሥራ ያሳያሉ የሚለው ምንድነው ስንል የሰው ልጅ በልቡ ጽሕፈት አማካይነት ወደ ፈጣሪው እንዲሳብ የሚያሳይ የሚሳብ መሆኑን ወደዛ የሚጓዝ መሆኑን ሃይማኖት የሚጠብቅ ወደ ፈጣሪው ወደ እግዚአብሔር የሚጓዝ ፍጡር መሆኑን የሚያሳይ እጅግ መሰረታዊ ጉዳይ ነው ማለት ነው። ስለዚህ በአጠቃላይ ሃይማኖት የተሰጠው ፍጥረት በመሆኑ በተፈጥሮ እግዚአብሔርን የሚፈልግ የሚያመልክና በሃይማኖት በእምነት የሚኖር ፍጡር ነው ብለን እናገራለን። ማን? የሰው ልጅ ማለት ነው። የሰው ልጅ ማለት ነው። እንደው ከዚህም በተጨማሪ ይሄ በመጀመሪያ ደረጃ ሃይማኖት ማለት ለሰው ልጅ የተሰጠ ድንቅ የሆነ ስጦታ መሆኑን ያስረዳንበት ነው። ስለዚህ ታዲያ የሰው ልጅ በዚህ በተሰጠው ሃይማኖት ጸንቶ የሚኖር ፍጡር መሆኑን የሚያስረዳን የመጽሐፍ ቅዱስ ክፍል በትንቢተ ዕንባቆም ምዕራፍ 2 ቁጥር 4 ላይ ጻድቅ ግን በእምነቱ ይኖራል ብሎ ይናገራል ማለት ነው። እንግዲህ ትንቢተ ዕንባቆም ከምዕራፍ 1 ጀምረን እያነበብን ስንሄድ እንግዲህ መከራ በበዛበትኝ ዘመን ምን የሆነ ሃይማኖት ያለው እግዚአብሔርን የሚያውቅ ያመነ ሰው ምን ያደርጋል? ጻድቅ ነው። ስለዚህ ጻድቅ ሰው ደግሞ በእምነቱ በሕይወት ይኖራል ብሎ ያስቀምጦልናል ማለት ነው። ስለዚህ ይህ ነው። ሁለተኛ በሌላ የመጽሐፍ ቅዱስ ክፍል የነገሩን ሁሉ ማጠቃለያ እንስማ፣ ይህ የሰው ሁለንተናው ነውና እግዚአብሔርን ፍራ ትእዛዙንም ጠብቅ ይላል መጽሐፈ መክብብ ምዕራፍ 12 ቁጥር 13 ላይ። ስለዚህ ጠቢበኛው ሰለሞን የሰው ልጅ የሕይወቱ ትርጉምና ሙሉ ማንነቱ ሁለንተናው የሚጠናቀቀው በሃይማኖት ጸንቶ አምላኩን ሲፈራ ብቻ መሆኑን ይገልጻል ማለት ነው። አያችሁ። ስለዚህ አምላኩ እግዚአብሔርን አካላችን፣ ሰውነታችን ስለዚህ የሚፈራው ማን ነው? እግዚአብሔርን ነው። ስለዚህ እግዚአብሔር መጀመሪያ የሰጠን ነገር ከሌለ ምን ብለን እንፈራዋለን? ነገር ግን ሃይማኖትን የመሰለች ከሱ ዘንድ ወደ እሱ የምታደርሰንን በጎ ቅን እውነተኛ መንገድ ግን ሰጥቶናል። ስለዚህ በዚያች መንገድ ለመጓዝ የምንጠብቀው ምን አለ ማለት ነው? ትእዛዝ አለ ማለት ነው። ስለዚህ አስቀድሞ እግዚአብሔርን ፈርቶ ትእዛዙን መጠበቅ እንዲገባ እዚህ ላይ እንግዲህ በሃይማኖት የሚኖር ትእዛዝና ሕግን እየጠበቀ እግዚአብሔርን እየፈራ የሚኖር ፍጡር መሆኑን እዚህ ላይ ጠቢበኛው ሰለሞን እንደነገረን ይገልጽልናል። በሌላኛው እንደገና ደግሞ ቅዱስ ዳዊት በመዝሙር 41 ቁጥር 1 ላይ እንዲህ ይላል፣ ዋልያ ወደ ውሃ ምንጭ እንደሚናፍቅ እንዲሁ ነፍሴ ወደ እግዚአብሔር ትናፍቃለች ይላል። ይህ ማለት ልክ ስጋችን ምግብና ውሃ እንደሚጠማ የሰው ልጅ ነፍስም በተፈጥሯ አምላኳንና ሃይማኖቷን የምትራብ ምስጢራዊ ፍጡር መሆኗን የሚያሳይ እጅግ አስደናቂ የሆነ መጽሐፍ ቅዱሳዊ ማስረጃ ነው ማለት ነው። የማጠቃለያው ጉዳያችን በዚህ ዙሪያ ላይ የሰው ልጅ እንግዲህ በሃይማኖት የሚኖር ወይም ሃይማኖት የተባለች ድንቅ የሆነች መንገድ የተሰጠችው ፍጡር መሆኑን የሚያስረዳ ሌላኛው የመጽሐፍ ቅዱስ ክፍል
እንዲህ ይላል ሐዋርያው ቅዱስ ጳውሎስ ለዕብራውያን ሰዎች በጻፈላቸው መልእክቱ ምዕራፍ 11 ቁጥር 6 ላይ ያለ እምነትም እግዚአብሔርን ደስ ማሰኘት አይቻልም። ወደ እግዚአብሔር የሚቀርብ ሰው አስቀድሞ እግዚአብሔር እንዳለ ለሚሽቱም ወይም ለሚፈልጉትም ዋጋ እንደሚሰጣቸው ሊያምን ይገባዋል ብሎ ጽፎልናል ማለት ነው። ሰው ወደ ፈጣሪው ለመድረስና ከእርሱ ጋር ለመገናኘት በመጀመሪያ ሃይማኖት ወይም እምነት ሊኖረው እንደሚገባ በግልጽ የሚያሳይ የመጽሐፍ ቅዱስ ክፍል ነው ማለት ነው። አያችሁ። ስለዚህ ይሄ ነው። ይሄ ማለት ምን ማለት ነው ካለን ሐዋርያው ቅዱስ ጳውሎስ እንግዲህ ያስቀመጠው ይሄ ቃል ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም የሚባለው እንደምንድን ነው ከተባለ አንደኛ በሕግ በአምልኮ ወደ እግዚአብሔር የሚቀርብ ሰው አስቀድሞ ሊያምን ይገባል ነው። ስለዚህ እምነት የሌለው ሰው ሕግን በመጠበቅ ትእዛዝን በመጠበቅ ስለዚህ በማምለክ ወደ እግዚአብሔር እንዴት ሊቀርብ ይችላል? ስለዚህ ወደ እግዚአብሔር ሕግን በመጠበቅና በአምልኮ ስርዓት ወደ እግዚአብሔር ለመቅረብ መጀመሪያ ሰው ሊያምን ይገባዋል። እምነት ሊኖረን ይገባል ማለት ነው። አያችሁ፣ እምነት ሊኖረን ይገባል፣ ሃይማኖት ሊኖረን ይገባል ማለት ነው። ይሄ አንድ ነው። በዚህ መጽሐፍ ቅዱስ አረዳድ እምነት የተባለው እዚህ ሃይማኖት ነው። አያችሁ፣ ያለ ሃይማኖት እግዚአብሔርን ደስ ማሰኘት ስለማይቻል ማለት ነው። በሌላ እንደገና ደግሞ ተጨማሪ ይህ ማለት ያለ ሃይማኖት ወይም ያለ እግዚአብሔርን ደስ ማሰኘት አይቻልም ማለት በሕግ በአምልኮት ለሚፈልጉት ሰዎች እግዚአብሔር የሚሰጣቸው ዋጋ እንዳለ ዋጋቸውን የሚሰጥ እግዚአብሔር እንዳለ ሊያውቅ ይገባል ሲል ነው። በሌላኛው አነጋገር ለምሳሌ እናታችን ንጽሕተ ንጹሐን ቅድስት ድንግል ማርያም መልአኩ ቅዱስ ገብርኤል ምን አደረጋትኝ? ስለዚህ ትወልጃለሽ ብሎ አበሰራት አይደለ? ይህ እጅግ በጣም ትልቅ ጉዳይ ነው። ነገር ግን እመቤታችን ቅድስት ድንግል ማርያም ክብር ምስጋና ይግባትኝና ይሁንልኝ ይደረግልኝ ብላ ተቀበለች። ያን እምነቷም እውን ሆነ፣ ተፈጸመ። ስለዚህ ከሶስቱ አካላት አንዱ የሆነ መድኃኒታችን ኢየሱስ ክርስቶስን እግዚአብሔር ወልድን ስለዚህ ምን አደረገች ማለት ነው? ወለደችልን ማለት ነው። ወለደችልን። የሰው ልጅ ወደ ቀደመ ክብሩ መመለሻ መንገድ ምክንያተ ድኂን ተብላ የምትጠራው እናታችን እሷ ነች ማለት ነው። ሰው ሆነላት። አያችሁት? ስለዚህ አስቀድሞ እምነት ባይኖራት ኖሮ ይህን ነገር እንዲህ ልትቀበል ትችላለች። አየ ለእግዚአብሔር የሚሳነው ነገር ምን አለ ሲላተኝ፣ እውነት ነው። ይሄ ትልቅ ሃይማኖት ነው። ለእግዚአብሔር የሚሳነው ነገር የለም፣ እንደ ቃል ይደረግልኝ ማለት ይህ እምነት ነው ማለት ነው። የሚያሳይ እምነት ነው። አንድ ሁለተኛ እንደገና ደግሞ አባታችን ቅዱስ ኖህ የጥፋት ውሃ ዘመን በነበረበት ጊዜ ምን ተባለ? ከመላእክት ወገን አንዱ መጣና ስለዚህ የጥፋት ዘመን ከ120 ዘመን በኋላ ይመጣል፣ ስለዚህ መርከብን ስራ ብሎ ነገረው። ስለዚህ ያኔ አባታችን ቅዱስ ኖህ የዚህ የቅዱሳን መላእክትን ቃል ምን አደረገ? አምኖ ፈራ ይላል። ያ ማለት ይህ ነገር እውነት ነው አይቀርም ብሎ አስቦ ማለት ነው። አስቦም አልቀረ ምን አደረገ? መርከብ ሰራ። ዓለም በጥፋት ውሃ ሲጠፋ ኖህ ከነቤተሰቡ እና ከእንስሳት ከተመረጡ እንስሳትና አራዊት ጋር ግን ምን አድርጓል? ለዚህ ለመዳን ምክንያት ሆኗል። ይህ ምን ስለሆነ ነው? ምንም እንኳን 120 ዘመን ቢሆን ስለዚህ እግዚአብሔር መልእክቱን አስተላልፏል። የጥፋት ዘመን ይመጣል ብሎ ግን እምነት ባይኖረው ኖሮ መርከብን ባልሰራ፣ መርከብን ባይሰራ ኖሮ ደግሞ ከጥፋት ውሃ ባልዳነ ነበር፣ ወይም ለሌሎች ፍጥረታት ደግሞ የመዳን ምክንያትም ባልሆነ ነበር ማለት ነው። ተጨማሪ ማስረጃ አባታችን አብርሃም የሁላችን አባት እንግዲህ የእምነት ተምሳሌት የሚባለው አባታችን አብርሃም ከቤተሰቦች ተለይተህ ውጣ አለው እግዚአብሔር። አያችሁ፣ ያ ማለት እንግዲህ የሚደርስበትን ቦታ የማያውቅ አባታችን አብርሃም ከቤተሰቦቹ ተለይቶ ወጣ ማለት ነው። አያችሁ፣ ይህ ምን ማለት ነው? ያወጣኝ እንጂ ያገባኛል ብሎ ማለት ነው። ያወጣኝ ከዚያ ከተወለድኩበት ከቤተሰቦቼ ያወጣኝ እግዚአብሔር፣ ስለዚህ ከዚያች እንግዲህ እሱ የፈለገው ቦታ ያገባኛል ያደርሰኛል ብሎ በእምነት መነጸር ስለዚህ ወደ ከነዓን እንደወጣ እናውቃለን ማለት ነው። በተጨማሪም ደግሞ እናታችን ሳራ ምን አድርጋለች? ሙቀት ልምላሜ ከተለያትኝ በኋላ ስለ ልጅ ትወልጃለች ስትባል ምን ብላለች ማለት ነው? ስለ የተናገረውን የማያስቀር የባህሪ አምላክ እንደሆነ አምና ምን አድርጋለች ማለት ነው? ስለዚህ ይደረግ ብላ ይህንን ቃል በጸጋ ተቀብላለች ማለት ነው። ሰው ማለት ምንድነው ስንል
አንደኛ ነፍስና ስጋ ያለው፣ ሁለተኛ እንደ ቅዱሳን መላእክት ሆኖ እንዲኖር እድል የተሰጠው ያለው፣ ሶስተኛ የሰማያዊ ሀገር ወራሽ ሆነ፣ አራተኛ ሃይማኖት የተሰጠው ወይም በሃይማኖት የሚኖር ድንቅ ፍጥረት ብለን እንናገራለን። ስለዚህ ጥያቄና ገንቢ አስተያየቶችን ኮሜንት መስጫው ላይ ጻፉልኝ። ቪዲዮውን ከወደዳችሁትኝ ደግሞ ላይክ እና ሼር እያደረጋችሁ ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በአክብሮት እንጋብዛለን። በሚቀጥለው በክፍል 3 ቪዲዮ እስከምንገናኝ ቸር ሰንብቱ።